ጀማው እቺ መረጃ ለጠቅላላ እውቀት ይሆናችኋል ያዙት እንዲው ልንገራችሁ ብዬ ነው ሮናልዶ ዛሬ ጎል አግብቶ 960 ጎል ደረሰ እናንተ 960 ጎል ደረሰ 1000 ጎሉን እንግዲህ ለማሳካት 40 ጎል ብቻ ነው የሚቀረው ማለት ነው ይሄ በጣም የሚገርም ነገር ነው ጀማው ደግሞ በቀጣይ 41ኛ አመቱን ለመሙላት ማለት ነው የሚቀረው 9 ቀን 10 ቀን አካባቢ ይቀረዋል 1000 ጎል ደግሞ ለመግባት 40 ጎል ብቻ ነው የቀረው እሱ ልንገራችሁ ብዬ ነው ጫውታውን አላየሁትም ባለፈ አልናስር ጨጓራይን ስለላጡኝ ማለት ነው ያንን የመሰለ የፍጻሜ ጫውታ ላይ ማለት ነው ቡድኑ እንደዛ ሲቀጠቀጥ ማለት ነው ከሱ ውጪ ማንንም ዞር ብሎ እንዳላየው ስላየሁኝ የዛሬን ጫውታ ራሱ አላየሁትም ሮናልዶ ብቻ ጎል ማግባቱን ስሰማ መጣውና ልንገራችሁ ብዬ ነው እንደ ጠቅላላ እውቀት ያዙት ይሄንን ብዙ ማለት ያዙት እንደ ጠቅላላ እውቀት ብቻ ሮናልዶ አግብቶ 960 ጎል ደርሷል እሺ አመሰግናለሁ አረ ኮፒ ሊንክ ሼር ማታርጉት መብታችሁ ነው እንዲው ድንገራችሁ ብዬ ነው መግረ መንገዲ ችግር የለውም ጀማ ችግር የለም የባምባሊው ጀግና ሳዲዮ ማኔ ሐውልት ሊቆምለት መሆኑ ተሰምቷል ውድ መኪና በገዛ ለህዝቤ ምን ይጠቅማል በዚያ ገንዘብ ሆስፒታል በገነባ ግን ብዙ እናቶችን ከለቅሶ አድናለሁ በማለት ቃሉን ጠብቆ በአባቱ መታሰቢያነት ትልቅ ሆስፒታል አስገንብቷል አሁን ላይ በመንደር ውስጥ ያሉ እናቶች ልጆቻቸው በሰላም ይወልዳሉ ህፃናት መድኃኒት አያጡም ከሆስፒታል አልፎ ትምህርት ቤቶች መስጂዶችና እንዲሁም ደግሞ የነዳጅ ማደያዎችን ገንብቷል ለደሃ ቤተሰቦች በወር የገንዘብ ድጋፍም ያደርጋል ሳዲዮ ማኔ ኳስ ተጫዋች ብቻ ሳይሆን ለሴኔጋል ህዝብ የተሰጠ የሰማይ በረከት መሆኑ የሀገሩ ህዝቦች ይመሰክራሉ በመሆኑም ሴኔጋል በብሔራዊ ስታዲየም ስቴድ አብዱላይ ዋሌ መግቢያ ላይ የሳዲዮ ማኔን ሐውልት ለማቆም መወሰኗ ተሰምቷል ሴኔጋል በታሪኳ ያሳካቻቸው 2 የአፍሪካ ዋንጫዎች ላይ የማኔ ተሳትፎ ላቅ ያለ በመሆኑ ነው ውሳኔው የተላለፈው ተብሏል እናንተስ በዚህ ጉዳይ ምን ትላላችሁ ሐሳባችሁን አጋሩኝ በዚሁ አጋጣሚ እኔን ፎሎ ያደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘንጉም ውዝግብ ያለ ቡድን ቢኖርኩ ወላሂ ለአዚም ሊቨርፑል እኮ እኔ አሁን በቅርብ ከወራጅ ቀጠናው ከበርኔ ነው አይደል አቻውቶን ይመጣው የሰው ሜዳ ሄዶ ማርሴይ እንዲየፈላበትን ማርሴይ 3 ኦን ታርጌት አድርጎ 3 አግብቶ መጣ ማርሴይ 4 ኦን ታርጌት 0 ጎል 6 ኦፍ ታርጌት አድርጓል ሊቨርፑል የሰው ሜዳ ላይ ቀለደ እኔ እኮ ወላሂ አያዝልህም አንዳንዴ ሊቨርፑል ማጠብቆ አርነ ስሎትን ጫፍ የደረሰ አሰልጣኝ ነው ይሄው እንዲህ ዚግዛግ ነው የሚገባው አትይዘው በቃ የሆነ የጭንቅ ሰዓት ታክቲክ አለው በቃ የሆነ ያመላጣ ዝም ብሎ አይደለም የተነፋው የሆነ ከባድ ነገር ሲመጣ በቃ የክፉ ቀን ያለ ይመሸልጠዋል 3-0 አሸንፏል እኔ ሊቨርፑል እንኳን ደስ አለ ብራዘር አርነ ስሎትን ተባሮ ላይ ዣቪ ይመጣል በሚል ለሊቨርፑል የቋጠሩት በዛ ላይ ከሊቨርፑል ጋር ጥላቻ የለብኝም እስቲ ሊቨርፑል ደጋፊዎች እቺን የ50 ሰከንድ ቪዲዮ 10,000 ኮፒ ሊንክ አድርጉልኝ ይመቻችሁ ግማሽ አመት ሙሉ የቀለዱትን ቻምፒየንስ ሊግ በልተው ሊሸውዱ ነው እንዴ ምንድነው ሚያምር ጨዋታ በቃ ዛሬ አሪፍ እድል የተፈጠረበት ጸዴ ጥሩ ጨዋታ አየን በቃ ማርሴይ ሳይችልም ሊሆን ይችላል ግን በቃ አሪፍ ጨዋታ አየን እድሎች ተፈጥሯል የተሳቱት ተስተዋል ምናምን ፍሪምፖንግ ራሱ እንዴት ቀመም ነች ወስማም ሳላ እግሩ ዞረ የሆነ ሰዓት እንጂ አሪፍ ጨዋታ ኢንዲቪጁዋሊ በጣም ጽድት ያ ቅጣት ምትራሱ ትቦዝ ላይ ቻምፒየንስ ሊግ በልተው ሊሸውዱን ነው ይህን ሲዝን እንድንረሳው ሊያደርገን ነው ይሄ አርነ ስሎት የተባለ ሰውዬ ምንም ቅር ያለኝ ነው ዛሬ እንደውም ነጥብ ጥለን ምናምን የሆነ ነገር እንዲንገጫገጭ ምናምን ነገር አስቤ ነበር ግን ሊሸውዱን ነው አስተሳሰባቸው በጣም ነው ምንችለው በጣም ነው የሚያምረው ቡድኑ ተመልሷል ሙሉ ለሙሉ በቻምፒየንስ ሊግ ግን አንሸወድም አርሰናልና ባየር ሙኒክ በባርሴሎና ልክ የሚያዝናኑ ቡድኖች አይደሉም ጋይስ እንደ ባርሴሎና የሚያዝናና ቡድን በአሁኑ ሰዓት አውሮፓ ውስጥ ጭራሽ ሆኖ ነው የሌለው ማለት ነው ባርሴሎና ምን አይነት ቡድን ነው ሃንሲ ፍሊክ ምን አይነት ዘና የሚያደርግ የሚያፍታታ ቡድን ነው የገነባልን ማለት ነው ቤቲም 3-0 አሸንፋለች ቼልሲም 1-0 አሸንፏል ለማንኛውም ባርሴሎና ግን ምርጥ የሚያዝናና ቡድን ነው